በሰው የማይፈታ በባለስልጣን የማይፈታ በገንዘብ የማይፈታ በእውቀት የማይፈታ ሰማይ በጥበቡ ይፈታዋል። ዛሬ በሉ እስቲ፣ በዚህ ማለዳ በሉ እስቲ፣ ሰማይ በሉ እስቲ፣ ነገሬን በሉ በጥበብ በሉ ይፈታዋል በሉ። ለአምስት ሰዎች የምስራች ከዛሬ በኋላ ቋጠሮ ይፈታ። እንደ ትናንትናው አትታይም። እንደ ትናንትናው ነገር ሳይቀጥልም እንደ ትናንትናው ቤታቸው አይቀጥልም። የኔ ነገር በርባካት ዛሬ በርባስ በጥበብ በሉ በማስተዋል በሉ ይሰራል በሉ። ጌታ ነው። መጽሐፍ ሲናገር እንደዚህ ይላል። ኢሳይያስ ምዕራፍ 11 ላይ ከእሴይ ግንድ ቁጥቋጦ ይወጣል፣ ከእሴይ ስር ግንድ ይወጣል አለና ከስሩም ቁጥቋጦ ያፈራል። ከዛ እንደዚህ ይላል፣ በሱም ላይ የጥበብ መንፈስ። አንድ ሰው አሜን ይበል እስቲ። የእውቀት መንፈስ፣ የማስተዋል መንፈስ ያርፍበታል አለ። ይሄ ሰው አንቺ ነሽ በኢየሱስ ስም። ጥበብ የሚያርፍበት ሰው አንተ ነህ። እውቀት የሚያርፍበት ሰው አንተ ነህ። መንፈሱ የሚያርፍበት ሰው አንቺ ነሽ። በእኔ ሕይወት በሉ አንደኛ በሉ እስቲ እግዚአብሔር ነው በሉ እስቲ። መሪዬ በሉ እስቲ፣ አስተማሪዬ በሉ እስቲ እግዚአብሔር ነው በሉ። አላውቅም ለአራት ሰዎች የምስራች አለ። በናቁሽ ፊት መክበር ትጀምሪያለሽ። ባዋረዱሽ ፊት መክበር ትጀምሪያለሽ። በኢየሱስ ስም እግዚአብሔር ምክራቸውን ይገለብጣል። ኢየሱስ ጌታ ነው። ጠላቴ ተው ብዬሃለሁ፣ ተው ነግሬሃለሁ፣ ተው ከሳሼ ተው ብዬሃለሁ፣ ተው ነግሬሃለሁ፣ ተው ኃይለኛ ነው ከኔ ጋራ ያለው፣ ኃይለኛ ነው ከኔ ጋራ ያለው፣ ወንጌሉ ነው ከኔ ጋራ ያለው፣ ኢየሱስ ነው ከኔ ጋራ ያለው። ለንባኦን ሰው የሚሰግደው ፊቱን የሚቧጭር የሚጨፍረው በሳት የሚመልስ እኔ የማመልከው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ነው፣ እግዚአብሔር ነው። ዛሬ የምስራች አለ። ጠላት እያየ ተከራካሪ እያየ ወጋሚ እያየ ክፉን እያየ ያንቺ ነገር ስር መስደድ ይጀምራል። እጃችሁን ከፍ አድርጉና ዛሬ በሉ እስቲ እግዚአብሔር በሉ እስቲ ዛፍ ከቅጠል ላይ በሉ እንደሚራገፍ በሉ ጠላቴን በሉ ያራግፈዋል በሉ። አንገት ነው የሚያስደፋ መሬት እንዳያደርገዋል ያዋርደዋል። ቀና ማለታችን በሉ እስቲ ቀና ማለታችን። የሚገርማችሁ ነገር እንደዚህ አለች። ማታ አብረው ያደሩ ሶስት አብረው የሚኖሩ ሁለት ሴቶች ልክ ጠበብ ተቀብሎ ደሞር ሲወጣ እንደዚህ ያሉ መጡና አንዷ ማታ ፊልም ሰርታ አደረች። ዛሬ ፊልመኞች ይያዛሉ በኢየሱስም፣ ድራመኞች ይያዛሉ። በሕይወትሽ ላይ ድራማ የሚሰሩ በሕይወት ላይ ድራማ የሚሰሩ አስመሳይ ሸምቀኛ ዛሬ ይደፋል። ማታ ድራማ ሰርተው አደሩ። ከዛ ጠዋት በብርሃን ስታየው ድራማውን አወቀችው። የኔ አይደለም። አንድ ሰው አሜን ይበልስ። ስታየው ጉዳዩ ማታ ተቀይሯል። ዛሬ በጨለማ የተቀየረ ነገራችሁ፣ በሟርተኛ የተቀየረ ነገራችሁ፣ ፍሬውን ወስደው ሙት ያስታቀፏችሁ ዛሬ በኢየሱስም የሞተ ታች ቤት ይባረራል። ከስራሽ ላይ ይባረራል። ሰራሽ ላይ ይባረራል። በኢየሱስም ይባረራል። የኔ በሉ እስቲ ሌላው ነው በሉ። ኢየሱስ ጌታ ነው። የማንም ጨለማ እኔ ቤት አይሰራ። የማንም የሞተ እኔ ቤት አይሰራ። የኔ ሕያው ነው። የኔ ሕይወት ያለው ነው። የኔ የሚቀጥል ነው። የኔ የሚበዛ ነው። የኔ የሚሰፋ ነው። ሟርተኛይቱ በሉት እንድትኖር በሉ አልፈቅድም በሉት። በኢየሱስም የሆነ ሟርተኛ ይነቀላል። በቤትሽ ላይ ይነቀላል። በስራሽ ላይ ይነቀላል። አትኖርም መንደርሽ ላይ፣ አትኖርም ራይሽ ላይ፣ አይኖርም ቤታችሁ ላይ። ሟርተኛ ዛሬ ይነቀላል። ማታ ድራማው አልቆ ጨርሳ ጠዋት እቺ ምስኪኗ ሴት በእርግጥ ሁለቱም ሰነፎች ናቸው። ባይዘው የሴተኛ ዳሪዎች ናቸው መጽሐፉ ነው የሚላቸው። ጋለሞታ ሴቶች ይላል የመጀመሪያው ትርጉም። አሁን ያነበቡት ሁለት ሴተኛ ዳሪዎች ይላል።
ስለዚህ እነዚህ ሰዎች መተዳደሪያቸው ሌላ ጉዳይ ነው። በዝሙት የሚተዳደሩ ናቸው። በፈጠሩ ስህተት ምክንያት ልጅ የወለዱ ናቸው። ሁለቱ የወለዱት በጉ ደግሞ በቀናት ልዩነት ነው። በምን ልዩነት? በቀናት ልዩነት። ስለዚህ እነዚህ ሰዎች አንድ ቤት ነው የሚኖሩት። ምክንያቱም ለየብቻ ቤት ኪራይ መክፈል ስለማይችሉ ተዳብረው ይኖራሉ ማለት ነው። በቀላሉ አማርኛ አንድ ላይ ነው የሚኖሩት። ቤት ኪራይ ያጋሩ፣ አስቤዛ አብረው እየሸመቱ ነው የሚኖሩት። በፍቅር ነው የሚኖሩት። ተሳስበው ነው የሚኖሩት። ነገር ግን አንድ ቀን ሁለቱም ወልደው ተኝተው እያሉ አንዷ የወለደችው ልጅ ላይ ተኝታ ገደለች። ሰነፍ መንፈስ ዛሬ የተገለበጠ ቻቹን አንሱና በኢየሱስ ስም በሉባካ ይገቡ ባካችሁ፣ ይገቡ ባካችሁ። ልጅሽ ላይ የሚያስተኛ፣ ራይሽ ላይ የሚያስተኛ፣ በረከትሽ ላይ የሚያስተኛ፣ ሰላምሽ ላይ የሚያስተኛ እንቅልፋም መንፈስ በኢየሱስ ስም ይደፋ፣ በኢየሱስ ስም ይደፋ፣ በኢየሱስ ስም ይደፋ። ተኝታ ገደለች ይላል። ልጇ ላይ ተኝታ። ሁለቱም ሰነፎች ናቸው ያልኳችሁ ለዚህ ኢየሱስ ጌታ። እችኛዋ ተኝታ ገደለች፣ ያቺ ደግሞ ተኝታ አስወሰደች። ሁለቱም ሰነፎች ናቸው። ያቺም ተኝታ ነው ያስወሰደችው፣ እቺም ተኝታ ነው የገደለችው። ስለዚህ ሰነፎች ናቸው። ነገር ግን ንጉሱ የሚፈተንበት ሰዓት አንድ ሰው አሜን። በሰነፍም በብርቱም ተፈተኑ። ዛሬ ድሉ የእናንተ ይሆናል። በኢየሱስም ድሉ ያንቺ ይሆናል። ድሉ የቤትሽ ይሆናል። ድሉ የሥራሽ ይሆናል። ድሉ የአገልግሎትሽ ይሆናል። ድሉ የራእይሽ ይሆናል። ድሉ የመንገድ ይሆናል። ተመልከቱ። ጠዋት ስታይ ያቀፈችው ሬሳ ነው። ደነገጠች። ከዛ ወደ ብርሃን ይዛ ወጣች። ዛሬ ነገራችሁ ወደ ብርሃን ይወጣል። ነገርሽ ወደ ብርሃን ይወጣል። በረከትሽ ወደ ብርሃን ይወጣል። ራእይሽ ወደ ብርሃን ይወጣል። አገልግሎታችሁ ወደ ብርሃን ይወጣል። ወደ ብርሃን ይዛ ወጣች። ስታወጣው ስታየው እሱ አይደለም። ከዛ ሴቲቷ ወሳኝ ቆራጥ ናት። የእሷ ያልሆነውን የኔ አይደለም። ኢየሱስ ጌታ። አይ እኮ በቃ እንደ ሆኗል ምናምን የሚባል ነገር አይሰራም። የሚባል ነገር አይሰራም። ደሙና የሚባል ነገር አይሰራም። ኢየሱስ ጌታ። ማስመለስ ትችያለሽ። ራእይሽን ማስመለስ ትችያለሽ። ጸሎትሽን ማስመለስ ትችያለሽ። መሳያትሽን ማስመለስ ትችያለሽ። አንዳንድ ሰነፍ ድሮ ራእይ ያለው ጸልያለሁ ተጋ እንትን ነበር። አሁን ወግቼልሻለሁ። ኢየሱስ ጌታ እና እግዚአብሔር አርትቶ ነው እና መንፈሱ አርትቶ ነው። እግዚአብሔር ትቶ ነው መስራት። ተነሽና ጸልይ። እግዚአብሔር ዛሬም ሕያው ነው። ከቱናንቱ እግዚአብሔር ዛሬም ሕያው ነው። በርባካ ኢየሱስ ጌታ። ስንፍናቸውን በራእይ ውስጥ፣ ስንፍናቸውን በሰው ውስጥ፣ ስንፍናቸውን በሆነ ጉዳይ ውስጥ፣ ስንፍናቸውን በሆነ ነገር ውስጥ የሚከቱ ዛሬ በኢየሱስ ስም ደፍቼልሻለሁ። የተደፋ ይሁን በርባካ ይደፋ በርባካ መንደር ስለዘ መንደርተኛ መንፈስ የተመታ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተገለበጠ ይሁን። ኢየሱስ ጌታ። ተመልከቱ። በጠዋት በብርሃን ጉዳዩን ስታዩ እሱ አይደለም የኔ በቃ ይሁን ብላ ቁጭ አላለች። በፍጹም አለች። ወደ ንጉሱ ጋር ሄደች። ስሞታዋን አቀረበች። ንጉሶ ያለች እኔና አንድ ሴት አብረን እየኖርን ሁለታችንም ወልደናል። እውነት ነው አለች። ኢየሱስ ጌታ። ሁለታችንም ምን ብለናል? ልጅ ወልደናል። እውነት ነው። በቀናት ልዩነት ነው የወለድነው። እውነት ነው። ነገር ግን ማታ በጨለማ የተሰራ ድራማ አለ። አንድ ሰው አሜን ይበል። ምን የተሰራ? በጨለማ የተሰራ ድራማ አለ። ሰፈር ላይ የተሰራ ድራማ አለ። መንደር ላይ የተሰራ ድራማ አለ። ምን ትላለህ አለችው። ኢየሱስ ጌታ። ንጉሱ ዝም ብሎ ሰማ። ምንድን ነው የምትይው አላት። እኔ ማታ ተኝቼ እያለ እቺ ሴት በራሷ ልጅ ላይ ተኝታ ገለዋለች። ኢየሱስ ጌታ። እና ሲላት ነገር ግን እኔም ተኝቼ ስለነበረ የኔን ጤናማ ከኔ ስር ወስዳ ራሷ ስላደረገችው የእሷን የሞተውን አመታ ደግሞ ለእኔ ሰጠችኝ፣ አሳቀፈችኝ። የሞተ ታቅፍ ያለው አለችው። ያችን ብድግ አለችና ኖ ንጉሥ ሆይ አረ እኔ የኔ ሕያው ነው የሞተው የእሷ ነው አለች። እጅም ተነሳች። አረ የኔ ሕይወት ያለው ነው የሞተው የእሷ ነው አለች። ንጉሡ ሰማና እንግዲህ አንቺም ሕይወት ያለው የኔ ነው ትያለሽ፣ እሷም ሕይወት ያለው የኔ ነው ትላለች። የሞተው የኔ ነው የሞተው ያንቺ አይደለም ትባባላላችሁ። ስለዚህ እኔ አንድ ነገር ለማድረግ ይገባል። ኑ እናንተ ሴፍ አምጡልኝ አለ። በሕይወት ያለው ለሁለት ይሰጠቅና ግማሽ ግማሹን ይዛችሁ ይነዋል።
ተመልከቱ ያልወለደ አንጀት የወሰነው ነው። የኔ ከሞተ የእሷም ይሙት ያለችው ምን አለች መሰላችሁ? ያቺ ልጇ ትክክለኛ ልጇ የሆነው መጀመሪያ የመጣችው ሴት እንደዚህ አለች፣ ንጉሥ ሆይ እንዳይሆን አለች። ኢየሱስ ጌታ በፍጹም ልጁ እንዳይሰነጠቅ አለች። ቢያንስ የእሷ ሆኖ ይደግ፣ አንድ ቀን በዲኤንኤም ቢሆን ይታወቅልኛል። አሜን ይበልባታችሁ። አንድ ቀን የኔ መሆኑን አውቆ ወይ አጣርቶ ይመጣልኛል። ግድ የለም ከነ ሕይወቱ ስጣት አለች። ይውሰድ እሷ ጋር ይደግ አለችው። ትውሰደው አይሙት አለች። እቺ ግን እንደዚህ አለች፣ የማሞቶ የማን ይቀራል ይመስላል። ኢየሱስ ጌታ እቺ እንደዚህ አለች፣ ልክ ነው ንጉሶ ይሰንጠቅ በቃ ይካፈለን አለች። ከዛ ንጉሶ አየና አሁን የልጁ እናት ታውቃለች። ዛሬ በኢየሱስ ስም መልእክት አለ፣ በኢየሱስ ስም መልእክት አለ። አሁን ትክክለኛው ይታወቃል። አመፀኛና ትክክለኛው ይለያል። ቤትሽ ላይ መርገምና በረከቱ ይለያል። ሰላምና የእግዚአብሔርና የጠላት ይለያል። የአመፀኛውና የጌታ ይለያል። ወልዋካት ዛሬ እርግጠኛ ነኝ የልዩነት ቀን ይሆናል። ፓራዲያስ የልዩነት ቀን ይሆናል። በኢየሱስም የልዩነት ቀን ይሆናል። ቀጥዬ ነው የምጸልየው። ሥጋ ቢሆን እንኳን በላይሽ ላይ ተቆርጦ ይነሳ።